ዮዮ እንዴት ናችሁ? ሰላም። ዛሬ ይዤላችሁ የመጣሁት ከዛ በፊት ግን በጣም ይቅርታ የጠፋሁት ምንድነው፣ አንደኛ ራሴ ላይ እየሰራሁ ነበረ በጣም እሱ ነገርም በጣም ጠቅሞኛል። ምንም ነገር ሳትይዝ ያው መምጣት ደስ ስለማይል ነው። እና ዛሬ ይዤላችሁ የመጣሁት ምንድነው፣ አካውንት የሌላችሁ ምንም አይነት አካውንት የሌላችሁ ኦር ደግሞ ቢኖራችሁ ችግር የለውም፣ ዞሮ ዞሮ ካፒታል የሌላችሁ ነው ሞር የሚጠቅመው። 100,000 ፈንድድ አካውንት ነው፣ በነፃ ነው የሚሰጣችሁ። የተወሰኑ ሮሎች አሉት። እነሱ ሮሎቹን ካከበሯችሁ ፈንድ ትሆናላችሁ ማለት ነው። ከዛ የ100,000 ፈንድ ትሆናላችሁ ማለት ነው። 5,000 ያጣችሁ እና እኔም ትሬድ እያደረኩት ነው። አሁን 3ኛ ሳምንት ላይ ነው ያለሁት። ሁለቱን ሳምንት ኮምፕሊት አድርጌ 3ኛ ሳምንት ደርሻለሁ ማለት ነው። ምንድነው የሚደረገው? በየሳምንቱ አጠቃላይ አንድ ወር ቻሌንጅ ነው። በየሳምንቱ $200-250 ነው ፕሮፊት የሚጠበቅባችሁ ማለት ነው። 250 ፕሮፊት ላይ ስትሆኑ ሁለተኛው ሳምንትም እንደዚሁ፣ አራተኛው ሳምንት ላይ ፈንድ ትሬድ ትሆናላችሁ ማለት ነው። አካውንቱን ስትጀምሩ ቬሪፋይድ የራሳቸው አፕሊኬሽን አላቸው። ያን አፕሊኬሽን ቬሪፋይድ አድርጋችሁ ነው የምትጀምሩት። ስለዚህ አጠቃላይ እንዴት አድርጋችሁ ተመዝግባችሁ ፈንድ ትሬደር እስከምትሆኑ ያለውን ነገር በሙሉ በኮምፒውተር እና በስልክ ሪከርድ አድርጌላችኋለሁ። እሱን የምናይ ይሆናል ማለት ነው። ሌትስ ጎ ወደ ሪከርድ። ኦኬ ጋይስ፣ በመቀጠል እዚህ ጋር ክሮም ጋር ገብተን ፈንዲክስ ፕሮ ይላል። ስፔሻሊ ይሄ ነገር ቲክቶክ ላይም እንደነገርኳችሁ ዲሞ ተምራችሁ በዲሞ ራሳችሁን በደንብ ፕራክቲስ አድርጋችሁ ካፒታል መነሻ ካፒታል የሌላችሁ በጣም በቃ ሪኮመንድ የሚደረግ ነው። እንደምታዩት እዚህ ጋር ዌብሳይት ውስጥ ከፍቱት፣ እንደዚህ ነው የሚለው። የራሱ የሆነ አፕሊኬሽን አለው። እሱን ጉግል ፕላይ የስልክ አፕሊኬሽን ስለሆነ በስልክ ገብቼ ታያችኋለሁ። ግን ስለ አጠቃላይ ስለ ፈንዲክስ ግን አንዳንድ ነገር እኔ ያየዋቸው ቻሌንጁ ምንድነው፣ ፍሪ ነው ይላል። 100,000 ካፒታል ነው የሚሰጡን ማለት ነው። ሌላው እስከ 10 ሚሊዮን ፈንድድ አካውንት የመሆን እድሉ አለ ይላል። ፕሮቨን ትሬደር ይላል። ይሄ የተለየ ነገር የለውም። ወደ ታች ስንሄድ ምንድነው ካፒታል 100,000 ነው። እዚጋ እንደምታዩት 100,000 ነው የሚሰጠን። ዱሬሽን 4 ዊክስ ነው። አቴም አንሊሚትድ ነው። ዊች ሚንስ አሁን ብንወድቅ እንኳን ቀጣይ ሰኞ ደግሞ ድጋሚ መጀመር እንችላለን ማለት ነው። ሌቨሬጅ 1-to-1 ነው። ግን ያው 100,000 ስለሆነ እንደምታውቁት በጣም ብዙ ስለሆነ ሌቨሬጅ ያን ያክልኛ አያስፈልገንም። ሶ ፐርፎርማንስ ፕሮፊት ታርጌት ሲጋ 1,000 ነው የሚጠበቅብን ይለናል። ዊክሊ ፕሮፊት ታርጌታችን ደግሞ 250 ነው። ዊክሊ ድሮዳውን ሊሚት 250። በሳምንት ከ250 በታች ድሮዳውን ከወረድን ደግሞ እንዲሁም እንወድቃለን ማለት ነው። ሶ ፈንድድ አካውንት ተርምስ ምንድነው እዚህ ጋር ፐርፎርማንስ ከታርጌት ማትሪክስ ኤንድ ሪስክ ማኔጅመንት የሚለው ይቅርታ፣ በጣም ፕሮፊት ታርጌት 1% ኦፍ ካፒታል ነው which means 1,000 ነው። ድሮዳውን ሊሚትም 1,000 ነው። ከ1,000 መውረድ የለብንም። ከወረድን ያወደቅን ማለት ነው። ድሮዳውን ሊሚት ኢንክሪዝ በ250 ነው ይለናል። ቤዚክ ፈንድድ አካውንት ሩልስ ኤንድ ኳሊፊኬሽን። ፈንድድ ከሆነ በኋላ ደግሞ ምንድነው ኢኒሻል ፈንድድ ካፒታል ያው 100,000 ነው የሚሰጠን። ካፒታል ኢንክሪዝ ከ100,000 ጀምሮ ባለው ማለት ነው። ፕሮፊት ስፕሊስ 20% ኦፍ ዘ ፕሮፊት which means ለምሳሌ $1,000 ብናተርፍ 1,000% $20 ነው። ግን በኢንቪቴሽን ከገባችሁ ግን ኮድ አለ። በዛ ኮድ ከገባችሁ ይሄኛው 25% ይሆናል ማለት ነው። ሶ የ1,000 25% 250 ነው የሚሆነው። እሱን ያው ሊንኩ አስቀምጥላችኋለሁ፣ በዛ ብትገቡ ሪኮመንድ አደርጋችኋለሁ ማለት ነው። ከዛ ወደ ቻሌንጁ ስንገባ ምንድነው ፍሪ ኢንተርንሺፕ ነው ይለናል። ፍሪ ነው አይደለም ለሚለው ፍሪ ነው። ሌሎቹ ፍሪ አይደሉም ከሌሎቹ ጋር ኮምፔር ሲያደርግልን ማለት ነው። ናምበር ኦፍ ኢንተርንሺፕ አንሊሚትድ ነው which means አንዴ ብንወድቅ ደጋግመን እስክናልፍ ድረስ መሞከር እንችላለን። ሶ ይሄ በጣም አሪፍ ነገር ነው። ሌሎቹ ግን ሬስትሪክትድ አላቸው ነው የሚለን። ኩል ኦፍ ፔሪድ አፕ ቱ 1 ዊክ አፕ ቱ 3 months። ካፒታል ፍሮም ከ100,000 እስከ 10 ሚሊዮን የመድረስ እድሉ አለ ነው የሚለው። ካፒታል ኢንክሪዝ በ100,000 ጀምሮ ባለው ነው። ፓይአውት 24/7 ነው። ሌሎቹ ግን ያው ሪኩዌስት አድርገህ በሳምንት እንደዚህ ነው የሚለው። እሱን እንግዲህ ያው ምናየው ይሆናል። ሶ ትሬድ ዩር ስታይል ስካልፒንግ ማድረግ እንችላለን። ስዊንግ ትሬድ ማድረግ እንችላለን። ሃይ ፍሪኩዌንሲ ሄጂንግ፣ ዴይ ኦር ናይት። በቃ እነዚህ የተከለከሉ አይደለም ነው የሚለው። ዜሮ ኮሚሽን ነው፣ ምንም ኮሚሽን የለውም።
ኢንስቲቱሽናል ስፕሬድም ከነዚህ ነፃ ነው የሚለው። ሶ ይህን ይመስላል። ከዛ በኋላ ወደ ስልኬ ገብቼ ደግሞ አሳያችኋለሁ። የግድ ይሄ ምንድነው አፕሊኬሽኑ ምን ያስፈልገዋል መሰላችሁ? የራሱ የሆነ አፕ አላቸው እና በአፑ ደግሞ ቬሪፊኬሽን ይፈልጋል። በፓስፖርት ናሽናል አይዲ መንጃ ፈቃድም ካላችሁ በዛ ቬሪፋይድ ካረግን በኋላ ነው እንግዲህ ትሬድ ማድረግ የምንቀጥለው ማለት ነው። ከዛ በስልክ ገባና አሳያችኋለሁ። ሶ ጋይስ በመቀጠል እዚህ ጋር የምታዩት ፈንዲክስ የምትለው አፕ አለች። ላሳያችሁ አፑ እንዴት እንደሆነ። ከፕላይ ስቶር ነው ገብነን የምናወርደው። እዚህ ጋር ፈንዲክስ ይሄ ነው አፕሊኬሽኑ ማለት ነው። እዚህ ጋር እንገባና አንዳንድ ነገር ላሳያችሁ ብዬ ነው። እንደምታዩት እዚህ ጋር ሆም ያለ፣ ፖርትፎሊዮ አለ፣ ማርኬት አለ፣ ሞር አለ። ሆም ላይ ስንገባ እዚህ ጋር የሳምንቱ ነው። የኔን እያያችሁ ከሆነ ዊክ 1 250 አቺቭ አድርጌያለሁ። ዊክ 2 እንደዚሁ 250 አቺቭ አድርጌያለሁ። ዊክ 3 ደግሞ እንደምታዩት 140 ምናምን ነው ያለው። 250 ሲሆን አቺቭ ራይት በራይት አረንጓዴ ራይት ያለው እንደምታዩት ማለት ነው። አጠቃላይ 660 አካባቢ ነኝ ያለው። አሁንም ያው ትሬድ ውስጥ ስለሆንኩ ያለሁት 67% አፕ አድርግ ያለው ማለት ነው። ኦልሞስት 100% ሲሆን $1000 ፕሮፊት ሳደርግ ፈንድ እሆናለሁኝ ማለት ነው። ወደ ፖርትፎሊዮ ስንገባ ትሬድ እያደረኩ ያለሁት እንደምታዩት ዩኤስዲ ነው። 75000 ነው የገባሁት። ሌቨሬጅ 1-1 ስለሆነ ያው ሌቨሬጅ ስለማናረግ አሁን 99 ፕሮፊት ላይ ነው ያለው ነው የሚለው። ኦፕን ያደረግነው ማርኬት አለ። ፔንዲንግ ያደረኩት የለም። ክሎዝድ ያደረኳቸው ማርኬቶች እዚህ ጋር ያሳየናል። እስካሁን ክሎዝድ ያደረኳቸው እነዚህ ናቸው። ኦቨርቪው አጠቃላይ እንደዚህ ያሳየናል ማለት ነው። ማርኬቱ እንደምታዩት እዚህ ጋር አጠቃላይ ከረንሲ ብቻ ነው፣ ፎሬክስ ከረንሲ ብቻ ነው ትሬድ ማድረግ የሚቻለው። በቅርቡ ጎልድ እንጨምራለን ብለዋል። እንግዲህ ጎልድ ትሬደር ካላችሁ ግን ያው ብዙ አይመከርም። እዚህ ጋር ያው ሌቨሬጁ ከፍ ያለም ስለሆነ ፎሬክስ ከረንሲዎች ይበቃናል። እዚህ ጋር ሞር ሚለው ላይ ስንገባ ሊደር ቦርድ የሚል አለ። ሊደር ቦርድ ካያችሁ እዚህ ቶታል አንደኛ ተቀምጦ ያለው ይሄ ምን ሀገር ባንዲራ ነው? የሆነ በባንዲራ ስለሆነ የማውቀው ከሆነ ጊዜ በፊት ከ3 ቀን ምናምን በፊት ኢትዮጵያውያን ነበሩ። ሊደር ቦርድ በጣም ነው ደስ የሚለው። አሁንም ያው አራተኛ ላይ ኢትዮጵያውያን አሉ እንደምታዩት በ2153 ፕሮፊት ነው ያለው። እስከ 10,000 ነው፣ እስከ 10ኛ ነው ተቀምጦ ያለው። ይቅርታ። እዚህ ከላይ ደግሞ ያሉት ሪሴንትሊ ፈንድ ትሬደር በቅርቡ ፈንድ የሆኑ ትሬደሮች ነው ይላል። እዚህ ጋር ራሱ ያው ኢትዮጵያውያን አሉ እና ያው በነፃም ስለሆነ መሞከር አይከፋም ነው የምላችሁ። ሞክሩት። እዚህ ጋር ያው ብዙ ኢትዮጵያውያን ፈንድ ትሬደር አሉ። በባንዲራ ነው የምናየው። ኬንያውያን አሉ፣ ያው ኬንያውያን፣ ኢትዮጵያውያን በጣም ነው ደስ የሚለው። እኛም በቅርቡ እዚህ ሊደር ቦርድ እንቀላቀላለን ብለን እናስባለን። ከእናንተ የሚጠበቀው ቬሪፋይድ ማድረግ ነው። አካውንታችሁን ቬሪፋይ ማድረግ ይጠበቅባችኋል። እዚህ ጋር ከኢንተርኔት የሚሆነው ስነኩት አይታችሁ ከሆነ አካውንቱ ቬሪፋይድ ነው አይደለም የሚለው ማለት ነው። የፕሮፋይል ዲቴል ስንገባ ቬሪፋይድ ይላል። አካውንታችሁ ቬሪፋይ ማድረግ ይኖርባችኋል መጀመሪያ ከመጀመራችሁ በፊት። ሌላው ደግሞ የምነግራችሁ ነገር አሁን በምሰጣችሁ ሊንክ ከገባችሁ ፕሮፊት የምትወስዱት 30% ነው የሚሆነው። 30% ፕሮፊት 25% ነው የሚሆነው። ይቅርታ በጣም በኢንቪቴሽን ኮድ ካልገባችሁ ደግሞ 20% ነው። ለእናንተም ስለሚጠቅማችሁ ለእኔም ይጠቅመኛል፣ አላቅም ይጠቅማል ብዬ አስባለሁ ሪፈራል ሲኖረው። በቃ አጠቃላይ ያለው ነገር እንደዚህ ነው። ሞክሩት ነው የምለው። ቴንኪዩ ሶ ማች